ከተናገርነውም ዋና ነገሩ ይህ ነው ይላል ሐዋርያው በዕብራውያን መልእክቱ ምዕራፍ 8 ቁጥር 1 በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ያልሆነች በጌታ የተተከለች ናት። ሊቀ ካህናት ሁሉ መባና መስዋዕትን ሊያቀርብ ይሾማል። ስለዚህም ለዚህ ደግሞ የሚቀርበው አንዳች ሊኖረው የግድ ነው። እርሱ ግን ራሱን ያቀረበ መስዋዕት ተቀባይም ራሱ የሆነ ዘላለማዊ ክህነቱ የባህሪው የሆነ ዘላለማዊ ሊቀ ካህናት ነው። ስለዚህ በግርማው ዙፋን ቀኝ ተቀመጠ። አንድ ጊዜ አንድን መስዋዕት አቅርቦ ለዘላለም ተቀመጠ። ያ መስዋዕት ደግሞ ሕያው ነበረ። ፍጹም ድህነትን የሚያሰጥ ዘላለማዊ ሕያው ነበር። ይህንን ነው ሐዋርያው ቅዱስ ጳውሎስ ስለነሱ ሊያማልድ በሕይወት ይኖራል ያለው። ይህንን ነው ሲተረጉመው በሕይወት ይኖራል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ብሎ ተርጉሞታል። ይህንን ቃል ማለት ነው። ልብ ብላችሁ አዳምጡ። ስለ እነርሱ ሊያማልድ ያለው ስጋውና ደሙን ነው። ኢየሱስ ክርስቶስ አስቀድሞ በአንድነትና በሶስትነት የነበረ በማዕከል ዓለም ያለና ዓለምን አሳልፎ ደግሞ ዓለምን ሲገዛ የሚኖር በምስጋናና በጌትነት የሚኖር ዘላለማዊ ጌትነት ያለው ምስጋናው የባህሪው የሆነ እውነተኛ ሊቀ ካህናት ነው ኢየሱስ ክርስቶስ። ይሄ መሆኑ እየታወቀ ስለነሱ ሊያማልድ በሕይወት ይኖራል የሚለውን ቃል ስጋውና ደግሞ ኃጢአትን ስለሚያስተሰርይ በስሙ የምናምን እኛን በስሙ የምናከብራቸው በዓላት ስቅለቱና ትንሣኤው እርገቱንና ሌሎችን ቅዱሳት በዓላትን ስናከብር የምናገኛቸውን ዋጋዎች ንስሐ ስንገባና ስጋውና ደሙ ስንቀበል ኃጢአታችን የሚያስተሰርየውን ማስተስረይ ይህንን ስለነሱ ሊያማልድ በሕይወት ይኖራል ብሎታል ቅዱስ ጳውሎስ። ይህን ይዘው ዛሬም ይጸልያል ለማለት ይደፍራሉ። ዛሬም ወደፊት ይሰቀላል ይሉን ነው እንዴ?